Thank you, Excellencies, for presiding over the signing ceremony. I invite everyone to share an applause, marking this momentous occasion. በመጀመሪያ ለመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ ማለት ፈልጋለሁ። በተለይም የኢትዮጵያ አርሶ አደሮች ይህ ታላቅ የምስራች ስለሆነ እንኳን ደስ ያላችሁ ማለት ፈልጋለሁ። ዛሬ ከዳንጎቴ ግሩፕ ጋር የ2.5 ቢሊዮን ዶላር የዩሪያ ፋብሪካ ኢትዮጵያ ውስጥ ለማምረት ከስምምነት ተደርሷል። ይህ ስራ ላለፉት ወራት ረዘም ላለ ጊዜ ስንነጋገርበት ስንወያይበት የቆየ ጉዳይ ነው። አሁን መጨረሻ ላይ የኢትዮጵያ መንግስትና ዳንጎቴ በትብብር በኢትዮጵያ ውስጥ 2 ላይን ያለው 3 ሚሊዮን ቶን በአመት የሚያመርት እና ከጋዝ ከምናመርትበት እስከ ፋብሪካው እስከ ጎዴ ድረስ ያለውን ከ100 ኪሎ ሜትር በላይ የፓይፕላይን ዝርጋታ የሚያካትት ስራን የጀመርነው። ይህ ስራ በቅርቡ በጎዴ የሚጀመር ይሆናል። ከተጀመረበት ጊዜ አንስቶ በ40 ወራት ይጠናቀቃል። እንደ ማንኛውም ፕሮጀክት የሚታይ ሳይሆን ስትራቴጂክ ፕሮጀክት ስለሆነ በከፍተኛ ጥንቃቄና ትጋት ለመምራት እንዲያስችልን በፕራይም ሚኒስትር ኦፊስ የተቋቋመ ኮሚቴ አለ። ከመጀመሪያው ዕለት አንስቶ በከፍተኛ ዲሲፕሊን እና ቁጥጥር ስራው ተሰርቶ በተባለው ጊዜ ውስጥ ለገበያ እንዲውል ከፍተኛ ጥረት ይደረጋል። ይህ ስራ ኢትዮጵያ ከጀመረችው የብልጽግና ጉዞ ከሚያረጋግጡ አንኳር ስትራቴጂክ ኢንቨስትመንቶች መካከል አንደኛው ነው። ኢትዮጵያ ውስጥ ሁሉን አካታች የኢኮኖሚክ ስርዓት ለመዘርጋት ብዝሃ ዘርፍ የሆነ የኢኮኖሚክ ሴክተር ለማነቃቃት የምናደርገው ጥረት ውስጥ የግብርና ሴክተር ያለው ሚና ከፍተኛ ነው። ይህ ሚና ግን ዋናው ግብአቱ ማዳበሪያ ከውጭ ስለሚገባ መግዛቱም ማጓጓዙም ማድረሱም በጣም ከፍተኛ ችግር ስላለበት ማምረት በሚገባ ልክ እንዳናመርት በተወሰነ ደረጃ ጫና ነበረው። ያንን ጫና ለመቅረፍ በሀገር ውስጥ ማምረትና በሎካል ከረንሲ መግዛት መቻል የኢትዮጵያን አርሶ አደሮች የረጅም ጊዜ ጥያቄ የሚመልስ ጉዳይ ነው። የማዳበሪያ ፋብሪካ በጣም ሜጋ ፕሮጀክት ነው። ልክ እንደ ሌላ ህዳሴ የሚታይ ነው። ህዳሴን ጨርሰናል። አሁን ማዳበሪያ ፋብሪካውን ጀምረን ስንጨርስ የኢትዮጵያ ኤርፖርት በቅርቡ የሚጀምረውን ጀምረን ስንጨርስ ሌሎች ሜጋ ፕሮጀክቶች ይኖርናል ጊዜው ሲደርስ የሚወጡ እነዚያን አካተን በሚቀጥሉት 5-6 ዓመታት በተሟላ ሁኔታ እነዚህ 78 የሚጠጉ ጉዳዮች ስትራቴጂክ ኢንቨስትመንት የሚያስፈልጋቸው የኢትዮጵያን አቅም ካለችበት ከፍ የሚያደርጉ ስራዎች ስናጠናቅቅ ሁሌ እንደምንለውና እንደምንመኘው የኢትዮጵያ ብልጽግና በአስተማማኝ መሰረት ላይ እንዲቀመጥ ያስችላል። የኢትዮጵያ ብልጽግና መቀመጡ ብቻ ደግሞ ሳይሆን ለሌሎች የአፍሪካ ወንድሞቻችን ፈርቀዳጅ ሆኖ ብዙዎች እኛን ተከትለው አፍሪካ የምትለምን የምትራብ የምትሰደድ ሳትሆን ሀገሯን የምታለማ ራሷን የምታበላ ለሌሎች የምትተርፍ አህጉር እንድትሆን የነገዋ አህጉር እንድትሆን በከፍተኛ ደረጃ ፈር የሚቀድ ጉዳይ ነው። የኢትዮጵያ መንግስት የኢትዮጵያ ሕዝብ ለመቀየር ለመለወጥ ባለን ቁርጠኝነት በኢትዮጵያ ውስጥ ብልጽግናን ለማረጋገጥ ባለን ቁርጠኝነት እንደዚህ ያሉ ስትራቴጂክ ኢንቨስትመንቶች እየለዩ በጥንቃቄና በጥናት ላይ ተመስርቶ መጀመር ያስፈልጋል። ህዳሴ ላይ የነበረው ስህተት እዚህ አይደገምም። በእውቀት እና በጥንቃቄ ብቻ ነው የሚመራው። ምክንያቱም አንድ ፕሮጀክት መጀመራችን ሳይሆን በጥንቃቄ ካልመራነው ተጨማሪ ሀብትና ጊዜ ስለሚያባክን እንደዛ አይነት ስህተት እንዳይፈጠር በጥንቃቄ ነው የምንጀምረው፣ በጥንቃቄ ነው የምንጨርሰው። ዋናው ማረጋገጥ የምፈልገው ጉዳይ በተባለው ጊዜ ይህን ፕሮጀክት እንጨርሰዋለን።
በከፍተኛ ዲሲፕሊን ነው የምንመራው። እጅግ አስፈላጊ ስራ ስለሆነ በዋል ፈሰስ የሚተው ጉዳይ አይደለም። እንደ ሌሎች ስራዎቻችን ጀምረን የምንጨርሰው ጀምረን አልቀን አሳምረን የምንጨርሰው እና ትሩፋቱንም በጋራ የምናይ ይሆናል። በእኛ በኩል በሚቀጥሉት 40 ወራት ፕሮጀክቱ ሲጠናቀቅ በኢትዮጵያ ግብርና ሴክተር ላይ የሚጨበጥ ኢምፓክት አምጥቶ የምግብ ሉዓላዊነት ለማረጋገጥ የምናደርገውን ጥረት በአስተማማኝ ፋውንዴሽን ላይ የሚያስቀምጥ እንደሚሆን ሙሉ እምነት አለኝ። ይሄ ጥሩ ጅምር ነው። በዚሁ መልክ ተባብረን እንስራ። የኢትዮጵያን ብልጽግና ለማረጋገጥ እንትጋ። በመልፋት በትጋት በድካም እና በጠራ ራዕይ ብቻ ነው ብልጽግና ሊመጣ የሚችለው። በቁዘማ የምናመጣው ለውጥ አይኖርም። ከሰራን ልክ አሁን እንደምናየው ኢትዮጵያ ውስጥ በሁሉም መስክ ለውጦች ይታያሉ። በሁሉም መስክ መነቃቃት ይታያል። በሁሉም መስክ የሚጨበጥ ለውጥ አለ። ዓለም የሚያየው ሕዝብ የሚያየው ለውጥ አለ። ይሄን ማጠናከር መስራትና በማፍጠን የተሟላ ብልጽግናን ማረጋገጥ ከሁላችን የሚጠበቅ ጉዳይ ነው ብዬ በጽኑ አምናለሁ። መላው ኢትዮጵያ ሕዝብ እንኳን ደስ ያላችሁ። የታላቅ የምስራች ነው ዛሬ የሆነው። ይህንን አጠናክረን ጨርሰን ሌሎች ደግሞ መልካም ዜናዎች በመጨመር የኢትዮጵያን ብልጽግና በጋራ እናረጋግጣለን። እጅግ አድርጌ አመሰግናለሁ።